የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። ሰሜ ብርቱካን እባላለሁ ተወልጄ ያደኩት ስናን ወረዳ ነው ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው እናቴ በህይወት ያረፈችው በወሊድ ምክንያት ነው ከዛ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው ከአያቴ ጋር እየኖርኩ ያለ 8 አመት ሲሞላኝ ትንሽ እሷንም ይቸገራታል እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ተላቸዋለች እሷ ማለት ነው አያቴ አሉ በ8 አመት ያስወጥተው ወሰዱኝ ከዛ እሱ የሁለት ልጆች አባት ነው አንድ ሴትና አንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጠብ የልጆችን ማለት ነው ካልሲ ያጥባለሁ ወጥ እንድሰራ ሙያ እንድለማመድ እነሱ ያበረታታችኝ ሰትየዋ ኢቭን ባላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል አውደ አመት ምናምን ሲመጣ እኔ ደግሞ ሰትየዋ ከምትለብሰው ልብስ ተቀድና ተጣጣፋጥነጥኝ ነበር እንትን ብላ በመኪና እንኳን አይሰፋም እቤት ነበር በመርፌ ተሰፋው ነበር እሱ ለብሼ ሄዳለሁ ጫማም የተወርቁ ይወደቀው ልጆች ተጠቅሞ ይጨርሱታል እሱን ሰወትት ምንሰል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ እስከ 8 ደረስኩ ከ8ኛ ክፍል በኋላ የሆነ ስራ ምቢት ልብስ የሆነ እየተጎረመስኩ ስመጣ ስራው ያያዘኝ ትምርቱም ያያዘኝ የከበደ ሲመጣ ስራዬን ለዲቱ ሙሉ ሰዓት አንተደላለሁ አልተኛም ነበር ያረሳት ነበር ከዛ ዩኒቨርሲቲ እንታስወርት ያከፈል ጨረስኩ 12ም ያው 392 አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ ዲፓርትመንት መረጥ በፋርማሲ ግስገባ በቃ እነሱ ራሱን ማበረታታት ጀመሩ አይዞሽ ኢቭን ደፍተር እስክርቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ ቢሮ ላይ ማለት ነው አሪፍ ውጤት ነበርኝ ከዛ መጨረሻ ላይ ልክ አንድ አመት ተማር ሁለተኛ አመትም ተማር ሁለተኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ ላይብራሪ ነበርኩ እኔ ወደ ውስጥ ስምንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ ከዛ አረ ምንድነው በዚህ ወጡ በዚህ ወረዱ እንዲ ወንበስ በሉ እንትን ታኙ ተንበልበሉ ምናምን ይሉናል ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን ያለ መጨረሻ ላይ እዚህ ጋር ገው በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭም ይተኩሱ የነበሩት እነሱ ናራዋል ውጭ ላይ ስንል ምንም የተተቀነብስ አለበሱ ከዛ አንደኛው ተጥቅ የለበሰው እዚህ ጋር ግቡ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችሁን ማትረፍ አትፈልጉም ስለነሽ ብለን ታርጋብገባን ሁላችን ሰዎች አንድ ላይ ወጥተን ገባን በቃ ፍስፍስ አርጎ ይዘው ሄዱ እየከለሉ ሄዱ ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው ስንገባ ምንድነው ኖርማል ወታደር ነበር ግን እኔ ምን እዛው ላይ እየቀየሩን ምን ሰዓት እንደቀየሩ ማላየናቸው ከዛ ይሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በግራችን ዱብ ይያለ ነው ምንሄዳው ልክ በግራችን ይሄርን ይያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት ያኔ ኬፕ ነገር ነበር የለበሱ ጸጉራቸውን ሲሉት እንዴ እንደሽ ቀጥ ያለ ነው እንሄዳለን መንገዱ ያልቀም 6 ሰዓት ፈጀብን
መረስ አይቀርም ስንደርስ ምንም ነገር የለም ቤት የለም ምን የለም በቃ የሆነ ሜዳ ነገር አለ ትክክለኛ እንትን ማለት ነው አረንጓዴ ነገር አለ እዚህ ጋር ስፖርት ስሩ ይሄን ስልጠና መውሰድ አለባችሁ በዚህ ነው አሁን ያመጣናችሁ ምንድነው እናንተን ፈልገናችሁ ነው በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ መማር አለባችሁ ከዛ ሳናቸው ይዋን እያደር ትንፍስ እንዳትሉ እና ዳቦ ሲሰጡ እንደ ዳቦ ነው እንደ ንስ ይያሉ ነው እንደዚህ የሚወረወሩልን ማለት ነው አይጠጉንም ሁሉ ከዛ ይወረወሩልን እያነሳን እንበላለን ያው ሆድ አይደለም ይርበናል ምን ጠጣው ውሃ ስናጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችን እየጫመቅነ ነበር እንደዚህ ያንጠፈጠፍን ነበር ልብሳችን እየመጠጥን ምንጣጣ አመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይላል አንደኛው ማለት ነው ስራችንን እንጀምር ፕሮሰሱ አልቋል ያቀርነው ጊዜም እስከዚህ ነበር ምን ፈልገውን ነገርም ተሳክቶልናል አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የታዋን ሙሉ ልብሳችን እና አውልቀን ነው እንግዲህ እንደንተን ሶስቶቹ አራቶቹ ታሄዱ በኋላ እኔ አምስተኛ ላይ ነበርኩ በአምስተኛው ሰዓት ላይ ምንድነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋ ይሆነ እንደ 6 አይነት ነገር እንደ 6 ይሆናል እንደ ፌሮ እንዲ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር ዘንዲታኝቼ ወድቄ ራሱ ማለት ነው ካንገተ በላይ ደግሞ እንትን በምንድነው ጭንቅላቴ ነው ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው እንደዚህ ያድርጓል ማለት ነው ሌላስ ምን ይሻላል ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው በሱ ይፈቀፍቀዋል ጻጉሬን ማለት ነው ሲፈቀፍቅ እየደማ ነበር በዚህ ሚተለትላሉ እንደምላጭ አይነት ነገር ይዘዋል የሁሉ ትልትል ነው ይሄን ማህፀኔ ከተጨቀጨቀ በኋላ ምንም ማለስታውስ ሜትታል ምን ሆነ ግን ምንድነው በስድስተኛ ቀና በየንተሰል ምንም ነገር የለም ከጎኔም ረሳለ ከጎኔም ልጅ ተርትላለች በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄን ልብሴን ሙሉ ጫርጊያው ልቄ እንትን አሰርኩት ተንትኑ ጋር አጣብቂያ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር እየጎተትኩ ይተላቀስ ርያል በቃ አርቃንሽን ሆነሽ በጣም ነው የሚያሳዝነው ቁምጣ ነበረችኝ ቁምጣዬን ደግሞ ያላስለብሰኝ ያለ ቁስሉ ማለት ነው እንዲ ክፍቱን አርጌ ልብሴን ግን ሙሉ ቃኔ ለሷ ለበስኳት የለበስኳት አንድ ቀሚስ ነበርና ቁምጣ ከስር ለብሼ ነበር የለበስኳት ልብስ በቁምጣዬ ማሰር አልቻልኩም አውልቄ ሁሉ ሞክሬያለሁ ሙሉ ደም ማለት ነው ከዛ በሷ አሰርኩና የወተትኩ ሰል ገሩ ይመጣሉ በሰዓቱ ማለት ነው ከዛ እንዲታ ያንዘላዘሉ እንትን ብለው እንደዚህ ተሸክሙ ያንዘላዘሉ ይዘዋት ይሄዳሉ ሀይዟ ሲሄዱ እኔ አልሰማማ እንትን አለልም በቃ እንዳንችልስ አንችልስ ገላጌ ተገኘ ብላኝ እኔ እንጂ ይብለኝ ደህል እንጂ በጣም ይብለኝ እኔ እንጂ ብዬ ያርኩኝ ከዛ ያርኩኝ አላቋርኩኝ ሀገሩን እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ ከዛ አባቴ እኔ ምን ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጅ ሌባ ወስዶብኝ ነው እስኪ ባከ ገዛልኝ አልኩት ገዝለው 50 ብር ሚላ ሰናገኝ ከሱ ላይ 50 ብር ከፍሎ
ልክ አንድ ዝምሮ ጥቁር አይነት ነገር ነው እሷን አለበሰኝና በቃ ለንዲጅሽ ሊሊ ብሎ ዩኒቨርሲቲ ይዞ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ህክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለው ምን እንዲታሸግ ተደረገልኝ አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም እነሱም ካቅማቸው በላይ ሆነ እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም ያን እየቆራረጡ ያወጡ ያስተካከሉ ያጣሙ ሲሉ መጨረሻ የልብም ከዝ እንዳለብኝ የታወቀም እዚያ ነው ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው ከዛ አዲስ አበባ ሲጠሉኝ ምንድነው ወዴት ሊድ በቃ ህይወት መስቀልቀል ላለብኝ እብዶንኩኝ አበርኩኝ ከጊዮርጊስ ወደ ማርያም ሄርኩኝ የማርያም ቀን ነው ሊሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ከዛ ሰል ቅድስት ማርያም ይላል እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ተሰጠኛል 50 ብር ተሰጠች በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ እኔ እኮ እንደዚህ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው እንዴት ላርግ እንዴት ልሄድ ብለሽ አልኳት የት ልሄድ ብለሽ ስላት አይ እንደዚህማ ከሆነ ከኒል እንትን ጤና ጣቢያ ነው ሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ እስቲሽ አደረጉ ከተወለደ በኋላ በጣም ራበኝ በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣውኝ ምን ላርግ አልኳት በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽና አለን ብላ መድኃኒቶቹንም ያንዳንዱ የህክምና ክትትሎችን ያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ህክምና ወጪዎችን ያንዳንዱ እየሸፈነች እሷ እንደናት ሆና እየመከረችኝ ያጽናናችኝ እንባዬን እያበሰችኝ ነበር አንድ እሷ ናት በጣም ከባድ ነው ልጁም ከፍ ያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ ያመመኝ ትንፋሽ ማጣረ በቃ ድክም ይለኛል መንቀሳቀስ አልችልም ያን ያክል ማለት ነው ብዙ መድኃኒቶችን ነው ወስደው የሚዋጥ መድኃኒት አለ መርፌ አለ እና እነሱን እነዚህ ነው መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድኃኒት አለኝ መርፌ አለኝ ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል ምበላው መጠጣው የለም መታየት ነው ደረቅ ኮቾሮ ነው አሁን ቅድም እንደውም ሳዘጋጅ ነበር ኮቾሮ እዚህ አለ ዘፍዝፌ ነው የነው ያለው አሁን የራስ ብሏል የዘፍዝፊው ስለቆየው ቅድም ነው እናንተ ቀረጻ ያዘጋጃችሁ ያለ የዘፍዘፍ ማለት ነው የዘፍዝፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችል ነው እና ሙዝ ምናምን እንገዛለታለሁ ብስኩት መጠለያ ያስፈልገኛል አሁን ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ነው ሄደ ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው የሆነ ነገር የሆነ ልጅውን ወደ 3 ወር አለፈው ሰው እንድንቆጣጣው ማለት ነው መታጠቢያ ሰዓት አይደለም ብቻ ቃላት የለኝም በቃ ይድረሱልኝ ምን አንድም በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው ምንድነው ማደርገው ለምን ነገር በጣም ይራበኝ ነው በቃ ራበኝ እንትን
HOH ሞተር ዘይት ለአፍሪካ መልክዓ ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ HOH ሞተር ዘይት HOH ግሪስ HOH ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም Ovid Real Estate ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል ራዕያችን ልማት ነው ኤዲሰን የኤሌክትሪክ ዕቃዎች ኤዲሰን አምፖሎች ማከፋፈያዎች ብሬከሮች ሽቦዎች ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኙዋቸዋል ኤዲሰን ታላቅ ስም የብርቱካንን ታሪክ ነበር አይተን የተመለስነው ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር በጣም የሚያስጨንቅና የሚረብሽም ጭምር ነው የሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች የዛ ህፃን ልጅ ተስፋውስ ምንድነው ነገስ የሚመለስለት መልስ ምንድነው ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል ግን ደግሞ ይሄኛው ሚዘገነንና ለመስማትም ለጆሮም ለማየትም የሚቀፎ ነው ያገኘው ያው ሰው ስትሆኚ ተፈተኛለሽ አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በርግጥ ላያስችላይ ሰጥም ይባላል ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስዩ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው የብርቱካን ቪዲዮንም ቁጭ እየሳየው እውነት ለመናገር አንደበት የለኝም ከአምሮ በላይ ነው እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ ምክንያቱም ያው ብዙ ሆረር ፊልሞችን ሰማለን ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች አብረን ቆመን እንቀበላት ኳንደና መጣሽ ብርቱካን አረፈው እንዴነሽ ብርቱካን ኳንደና መጣሽ በጣም ነው የምታምሪው በጣም ቆንጆ ከለሯ ራሱ እንዴት እንደሚያምር ያው ዩኒቨርሲቲ ስንሄድ ሁላችንም እናስበው ነገር አለ አይደል ቤተሰብ ጋር ያለው ደስታ አለ ስትሄጂ የምትዘጋጁ ዝግጅት አለ ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው እንፈልገው ነገር ያን ጊዜ እንዴት አሳለፍሽው ስትሄጂስ እንዴት ነበረ ሴድ 300 ብር ነው የተሰጠኝ ያ ማለት ያን 300 ብር የሆነ ቦታ ላይ ትላካልኝ ማለት አይደለም አድርሶ የሚመልሰኝ ነው አመት ሙሉ የሚዘልቅ ማለት ነው ጓደኞቼ በፕሌን በሆቴሎች በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተውሎ 300 ብር ነው ካልኩሌት ተደርጎ ይሰጠኝ ነበር ስንት ነበር ትራንስፖርት 150 ብር ነበር ሄጃው
እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ ምን እንቀባዋል የተፈጥሮ ጉዳይ አለ ለዚህ ሁሉ ነገር ገንዘብ ያስፈልጋል በምን ነበር ያን ነገር ምን ጓደኞቼ የተሻለ ህይወት ነበር እንትን የሚሉ የባለሀብት ልጆች አሉ እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቭን ሞዴስ ራሱ ይገዙልኝ ነበር ጓደኞቼ ነበር ከጎን ያሉት ማለት ነው እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ እንዴት ነበር እስቲ ጊዜውን አስተውሽ ማለት በጣም ነው የሚከብድ 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎች ስንሄድ በቃ አራ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ በቃ በዚህ ሄዱ ነው በዚህና እንትን ባሉ እዚያ ካገቡና ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና አዎ ከፍተ ነው ከኋላ 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር አመት ከ6 ወር ምን ነበር የሚሏችሁ ትጥቀነው ልንቀየራችሁ ነው ተጣጣቃላችሁ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል ይያሉ የት ነበርስ የምታድሩት እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንዲታከልል ተነመለ ነበር እዛ በመጥቶኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው ያንንስ እንዴት ነበር የምታሳልፉት የምን ንጽህና መጠበቂያ ነው መቀዘም ለንሰናክ ነበር ምንለው ከአንድ አመት ከ6 ወር በኋላ ምንድነው የተፈጠረው መጨረሻችን ላይ ሰልፍ አሳለፉን እርቃናችንን ነው ልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ ግንኙነት ከተደረገ በኋላ እንዴ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም ደንዝዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም በስድስተኛ ቀን ስነቃ እንደማበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩት ልብስ አውልቄ እሷ ነገሮቿን አስሬ ነው ቅፋ እየወተትኩ ጀመረ ጀመሩ እንዳላዝላት አልችላትም ከዛ አብረን ነው ቆመን ሄደው አንጀን እኮ ተጨሻለ ድምጽ ጥለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ በጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ በቃ ለሁሉም ነገ ወደ ስደት ነው የምሆነው ምንድነው ማድረግስ የምችለው ምን አይነት መልኩ ነው ህይወቴንስ መጠገን የምችለው አይዞሽ የሚለኝስ ማንኛው ሰው ነው በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን ይሆንኩት ጎዳና ነው ወርቄ በቃ እኔ እንጂ አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ
እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉም። ሴት ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም ምክንያቱም እሱ ባይኖር የኔ ያለ እንትን አይደለም ነበር ማለት ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁንስ ለማልቀ ሁለቴ ነው 3 ጊዜ ጥዬው ሁሉ ይጫለው። እዚህ ውጭ ላይ ተመልሼ እንዲይሰው ያለ ወደኔ ይመጣል። እናፈሩን በበላው በቃ አብረን እንሞታታለን። በየሉሽም መቀፋረቂ እንደገና ራሴን ይቅርታ ጠይቄ እንደትልቅ ሰው ጥያቄና መልስ በራሴ እየተመለሰ እንደዚህ ማከሆነሽ ናን ደየሽ ከፋረቂ ሹይዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ከመክምና በጣም ያስፈልገኛል። ከህክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን መፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን መማር የምፈልገው ወደፊት የተሻለ ህይወት መኖር እፈልጋለሁ። ልጅን በጎን አይኑን እያየው እየተጫወትኩ አብሬ እንደ እናት እንዳባት እንደ ወንድም ከጎን ይሆንልኝ እሱም አድርጎኝ ጣፈንዳ እንዳያገኙ ተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽ ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኘው። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው። ኢቢኤስ ቴሌቪዥን ይሄንን ስለሚያምን ደግሞ የ1 አመት ያለምንም ሐሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የ1 አመት የቤት ኪራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡቴ ብለሻል። እውነት ነው። እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስን መጠበቅ ራብ መጥፎ ነው ይባላል። እውነትም መጥፎ ነው በጣም። ስለዚህ የ6 ወር አስቤዛ ደግሞ የቤት ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሻንነት 2 ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቂ ደግሞ ለመምጣት ያውቃል። አሜን። ሌላው ደግሞ የሰው ልጅ ሁሉ ነገር ለማድረግ ጤናው ነው ቅድሚያው ነገርና ብርቱካን የልብ ኬዝም አለባት። እንዲሁም ልጇም እንደዚሁ ህክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉና የህክምና ድጋፍ ያስፈልጋታል በተለያየ አይነት መንገድ። የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነውና በዚህ ላይ ደግሞ ድጋፋችሁ እንድታደርጉ እንላለንኛ። እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይሄን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎንነን የምትሉ በዚህ አድራሻዋ ልታገኟት ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ ገዛ ላደረጋችሁልኝ ሁሉ ነገር ተበበ ከልብ አመሰግናለሁ። ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው ማመሰግነው። ወዳችኋለሁ፣ አከብራችኋለሁ። ነገ ወደ ደግሞ የኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ ማስደስተበት ቀን ይናፍቀኛል። ደግሞ አደርጋለሁ። እናምናለን እኛ። የአዲስ ምዕራፍ ሰዓታችን ይህን ይመስል ነበር። እሁድም በኢቢኤስ ይቀጥላል። መልካም ጊዜ።